ሰላም እንደተለመደው በሌላ ቪዲዮ ተመልሰናል። ያው ዛሬ ደግሞ ኤርፎራ ሰላም እንደተለመደው በሌላ ቪዲዮ ተመልሰናል። ያው ዛሬ ደግሞ ኤርፎራ በድጋሚ ቪዲዮ ጾም መያዣ ምናምን ነገር ነው እና ከጓደኞች ጋር ያዞ ፋሚሊ ጋር እናያለን። ያው ጠርቶኛል ኤርፎራ ምናምን ነገር እንትን በልልኝ ብለው ነው እና እነሱ ጋር ደርሰናል እና ተከታተሉን። አሪፍ ዝም ብለን የጀለስ ሁሌ የምናዘብጥበት ነው። ያው እንትን ከምንል ቪዲዮ ቀርጸን ዝም ብለን ያው ዩቲዩብ ላይ እንትን ለማለት ሞክረናል። ሰብስክራይብ አድርጉን። በተለያዩ ነገሮች ወደፊት አዳዲስ ነገሮች ይዘን እንመጣለን። አበረታቱን። ያለ ቪዲዮ ይቀርጻል። እናመሰግናለን። እንግዲህ ደርሰናል እና ያለ ገብተን ውስጡን አሰራሩ እንኳን ላይ ይቻላል። የመጀመሪያው ቪዲዮ ላይ አለ። እሱ ላይ ገብታችሁ ማየት ትችላላችሁ። ያው ፀጉሬንም እንግዲህ ተሰርቻለሁ። ታይምስ እንግዲህ ደርሰናል። ያው በልጋድ አሰራሩ እንኳን ላናስ ይችላል። አሰራሩን እየሰሩ ሆነ ያው በዛው እንዳለ ካላያችሁ ደግሞ ቀጣይ የመጀመሪያው ቪዲዮ ላይ አለ። እሱ ላይ ማየት ትችላላችሁ። አሪፍ እንደሚሆን እስኪ እና የማደመና ነገር ያው ጀሙ እዛ ጋር ነው። እስቲ ያዘው ይላል። ያዘው እየቀጣጠለች ነው። ያው የሚገርመው አሰራሩ ላይ ደርሰናል። ደስ የሚለው ነገር አሰራሩ ላይ ደርሰናል። ሙሉን ድጋሚ እናሳያችኋለን። ማይከፍተዎች የመጀመሪያው ቪዲዮ ላይ ማለት አሁን ጾም መያዣም በሚለው አለ። እሳቱም ዛጋ ይቀጣጠለ ነው። እነሱም እዚህ ጋር አጥንቱን እንትን እያሉልን ነው። ያው ፏ እያለ ነው። ጾም መያዣን እንግዲህ አሪፍ አድርገን ለየት ባለ አድርገን ነው የምንሰራው እና ሰብስክራይብ አድርጉ። እናንተ ማምሱት አስገቡን። ያዘው ሄሎ ደረስከ ነው? እሺ መጣሁ። በቃ ወጣሁ። በዚህ አጋጣሚ ያው አንድ ልጅ ነበረን። ያው ኮሜንት ላይ ነው እንትን ያለን አዲ ማብራት ዘር ይላል። ማብራት ዘር ከባድ አለሽ አደ ያው በዚህ አጋጣሚ ኮሜንት ላይ እንትን ብሎን ነው እንግዳ የክብር እንግዳችን ነው። ያው ያዞ ጀማው እዛ ሰብስቦላል። እንግዳችን ያዘው እና ያው በዚህ አጋጣሚ ፍቄ እንግዳችን ያው ሙያው አላት፣ ሰርታለች፣ ቀምሱታል ከዚህ በፊት እና ያው የኛን እነሱ የሚሰሩትን ሙያ ከ10 ሬት አድርገናል መጨረሻ ላይ ማለት ነው። እና አጀማመሩ እንዴት አየው? አጀማመሮቹ አሪፍ ነው። አቆራረጣችንም ሽፍያለሁ ፒስ ነው ይሄ። ግን በዚህ አጋጣሚ እስኪ የኔንም ሽንኩርት አከታተል ሬት አድርጉልኛላችሁ ፋሚሊያ አሪፍ አድርጎ ከትፉልናል። ያው በቃ በሚገርም እያገዘን ነው። እዛ ጋር ጉዚም የተንቀሳቀሰች ነው። በቃ ህግ አላቸው እዚህ ጋር ሳይሰራ ማንንም አይበላም። ሁሉም ጉድ ብሎ ነው እንትን የሚለው እና ዜዱስ እንዴት አየው? ከዚህ ቤት እንኳን ቀምሷል ዜዱ። እኛ ሁሌ ነው የምንሰራው ምናምን ነገር ያው ይሄን እንደምታዩት አሪፍ ቢስከን ይመስላል። ከአሰራሩ ጀምሮ ሲያዩት ያላማረ ሲበሉት ያቀራል። እውነት አሁን እናየዋለን። መጨረሻ ላይ ደግሞ አብረው እነሱም የሚያዩት ይሆናል። መጨረሻ ላይ ዘንዱን እናየዋለን። በዛ አጋጣሚ ደስ የሚለው ይሄ
አበላሉ በጣም የተመቸኝ ያው በፍቅር ተሰባስባችሁ ምናምን የምትበሉት ነገር ነው። በጣም አሪፍ የሆነ እንትን ነው እና ከጾም በኋላ ደግሞ ከኛ ጋር ወይ ሰርታችሁ እንትን ማለት የምትፈልጉ ኮሜንት ላይ ታስቀምጡልን ደስ ይለኛል። ያዘው መምታት ይችላል እና ያው ፋሚሊ ያው ወንድማችን ጋር መተናል። እንግዲህ እሱ ያው ብዙ ጊዜ ሁለት ቪዲዮ ከዚህ በፊትም ቀምሰናል። ያው ሙያዋ አላት እና እስቲ አንዳንድ ትለናለች ሙያዋ እንዴት ለመደችው ምናምን ነገር እና በጣም ነው በሱ እጅ መመቀስ የምትፈልጉ ኮሜንት ላይ ነግሬያችኋለሁ እና ያው ኮሜንት አስቀምጡላችሁ ማለት ነው። እና እስቲ አንዳንድ ነገር ይለናል ወንድማችን ቡዜ እስቲ አንድ ነገር ትለናለች ማለት ነው። ያው ቡዜ እንዴት ሙያውን ለመድሽው? ያው ሙያውማ ሰፈር ላይ ምናምን ነገር አቲም እየሰራን የሆነ ስናድግም እየበላን ያደግነው ነገር ነው። ኖርማል ዝም ብሎ ሲጀመር ሙያም ብዙም አይጠይቅም። ጽድት ያለች ነገር ናት። እንግዲህ እስኪ መጨረሻ ላይ መቅመስም የምትፈልጉ ኑ እናስቀምሳችኋለን እና በጣም አሪፍ ነው። ያው ብዙም ጊዜ እሱ ነበር እንትን የሚልን ያው ሙያው በጣም አሪፍ ነው። አሪፍ ይጣፍጣል። በጣም የሚገርም ምግብ ነው እና ያው ቡዜ መጨረሻ ላይ እናያለን። ብቻ ዞሮ ዞሮ መጨረሻ ላይ እናያለን። ያዘው ያው ፋሚሊ እዚህ ጋር እንትን እያሉ ነው። እኔ ካሜራማን ምን እንደሚሰራ አላውቅም። ትንሽ ተልኮ መሰለኝ ወጥቷል። ጭሱ ከብዶታል እና ያው ቡዜያችን እዚህ ጋር እየሰራች ነው። ቡዜ እየቀመሰች ነው ያው እና በጣም አሪፍ ነው። ዋን ኦፍ ዘ ቤስት ፉድ ነው እና ያው እናንተ ኮሜንት ላይ የምንሄድበትን ቤት ሜንሽን አድርጉን። እንደዚህ እንትን በሉን እንሄዳለን፣ እንሞክራለን። ከያዘው ፋሚሊ ጋር እንሞክራለን። ያው ይገው ቪአይፒ ወንበር አለን እና በዚህ አጋጣሚ ያው እንትን ዛሬ እንትን ቀረጻ ነበረኝ እንትን አላለኝም። ያው ካሜራማን ይዛ ጋር ናት ቴዳ ኤክሶ ትባላለች። ሽንኩርታችን እዚህ ጋር ተከትፏል እና ያው በዚህ አጋጣሚ ጠርቶኝ ነው እኔ እንትን አላሉኝም። ቲክታክ ቪዲዮ ነበረብኝ እና ያው ቡዜ ማለት ያ ቲክታክ ቪዲዮ ነበረብኝ። ያው ከሱም የሆነ እንትን አጣ ታይም እንትን ብዬ ነው ያው ዛሬ የሆነ ቦታ ሚር ነበረ እና ያው ብቻ ያው እነሱ በለጡብኝ ጓደኛ ምናምን ኤርፎራችን ደርሳለች። ማን እና ያው ፋሚሊ እስቲ አሁን ወደ እንትኑ እየደረስን ነው። የሚገባውን ነገር እንጠይቃቸዋለን። የሚገባውን ነገር ሲጠይቀዋለሁ ማለት ነው እና አሁን እንደሚመስለኝ ሽንኩርት መሰለኝ የሚገባው እና ወንድማችን አሁን ምንድን ነው የሚገባው? ያው ሽንኩርታችን ያው አዲስ እንግዳችን እየጨመረ ነው። ያው አሪፍ እስማ እና ከዚህ በኋላ ምን አይነት ነገር ነው የሚገባበት? ግባቶቹን ብንነግረን ነው። ያው በርበሬ ምናምን እና ውሃ አድርገን ከዚህ በኋላ አጥንት ምናምን ነው የምንከታተለው ነው ወደ መጨረሻ። ባልጫም ለነገሩ ባልጫው በባለፈው ተሰርቷል። አሁን በቀይ ነው ማለት ነው። ቀይ ላይ የሆነ እንትን ምንድን ነው በአሁን ኢንዶሚ ያለው መስለኛ ኢንዶሚ ምናምን ይደረግበታል። እሱን ሌላ ጊዜም ልንሰራው እንችላለን። ካለ ወደ መጨረሻ እናስገባ እና ሊገባ ነው። እዛው እንትን ሊለልን ያለው እና ያው በርበሬው የተጨመረ ነው እንግዲህ። ባለፈው በቀይ ነበር የሰራነው፣ አሁን ደግሞ በአልጫ ነበር የሰራነው፣ አሁን በቀይ ነው እና እዛው ላይ በጣም ደብል የሆነ ምግብ ጉድ እያለች ነው። ያው እዛ ጋርም እየሰሩ ነው፣ ያው የተሯሯጡ ነው ምን እያሉ ነው እና በጣም አሪፍ እንደሚሆን ተስፋ አደርጋለሁ። በጣም አሪፍ ነው እና ባለፈው ነው አሳይተናቸዋል ምናምን ነገር። ይሄኛው ለምሳሌ እዚህ ጋር ፈረሰኛ ምናምን ነገር አለው፣ አንገት አለው፣ ጉሮሮች ምናምን ነገር አሉት እና ያው የተለያዩ ነገሮች አሉት። ለማታውቁት ነው እንጂ ያው የታወቀ ነገር ነው። ያን ያህል አዲስ ነገር ነው ብለን አናስብም። ግን ያው የተሻለ ነገር ነው። ያው ብትመገቡት እንትን ብትሉት የተሻለ ነው። ዛሬ ደግሞ በዓለም እንደመሆኑ ጾም መያዣም እንደመሆኑ መጠን በቀጣይ ደግሞ በአሪፍ ቪዲዮ እስከምንገናኝ ደግሞ ይሄን የተሻለ ከዚህ በኋላ ጾም ሲፈታ ነው የምንገናኘው። እስከዛ ሰብስክራይብ በተለያዩ ስራዎች እንመጣለን። አሁን ደግሞ በተለያዩ የአትክልት ምግቦችን ደግሞ ይዘን እንመጣለን። የተለያዩ አስባችሁ እንትን ማጥፋት ምናምን ነገር ምግቦች እና አሪፍ ኩክ እናደርጋለን ብለን እናስባለን። እስኪ ሰብስክራይብ አድርጉን፣ 500 አስገቡን እና ያው በዚህ አጋጣሚ አሁን ጾም ላይ ብዙ ቤቶችን እንሞክራለን፣ የጾም ቤቶችን እና በቃ አሪፍ እንትን እንላለን። እናንተ ብቻ ኮሜንት ላይ አስቀምጡልን። ያው በህብረት እየተከተተ ነው አጥንቱ ወደ ፍጻሜ እየደረሰ ነው። ወደ ፍጻሜ ነው። በቃ አሁን እንደዚህ እናደርገውና አንድ ላይ ነው የምናቅላለው። አንድ ላይ ቁሌቱን ማለት አንድ ላይ ነው የምናቅላለው። አሪፍ ነው። ከቁሌት ጋር አንድ ላይ ስለምናደርስ ትንሽ ትንጥቅ ካንተከተክ ነው በኋላ ከዛ ውሃ ነው የምንከልሰው። መጨረሻ ላይ ነው ውሃ የምንከልሰው እኛ። ለምን ሁልጊዜ ስንሰራ ካያችሁ ያዛኛው ቪዲዮ ላይ መጀመሪያ በቁሌቱ ነው የምናቅላለው። ካቁላላ ነው በኋላ ከዛ ነው እንትን የምንለው። ስለዚህ እንግዲህ እንደምታዩት ነው።
እና አሁን ምንድነው የሚቀረው? ከዚህ በኋላ ከተጨመረ በኋላ ምናምን ፕሮሰስ ጨምረናል። ትንሽዬ እናንተ ከተቀውና ከቁሌቱ ጋር በደንብ እናዳርሷለን። እሽት ካሸው በኋላ በደንብ አድርጎ ከዛም በኋላ በቃ ውሃን ከልሳለን። በቃ ደረሰ ማለት ነው። በቃ ስለዚህ ያው እስከመጨረሻው ተከታተሉን። ያው ውሃው ተጨምሯል። በቃ ወደ ፍጻሜው ትንሽ እንተከተክ ነው እናወጣለን ያሉት። ትንሽ እንደተተከተከ በቃ እናወጣለን ማለት እና ያው ድረሱ በጣም የሚያምራው በጣም ደስ አይልም። ከለሩ በጣም እና እንዴት ከለሩ ደስ አይልም። ያው ወደ ፍጻሜ ደርሰናል። እንግዲህ እየተተከተከ ነው። ያው በሚገርም ሁኔታ ጨርሰናል እና ያው ጀሞ ሙዚየም ፍቃድ እየጠበቀ ነው። ኖርማል ስንናገር ስንበላ ያለውን እናሳያለን። ያው ይዘዋል እንግዲህ ጀማው በላ እያደረጋችሁ አሁን እያደረጉት ነው እንጀራው ላይ በጣም ነው እየበሰሰ ነው ይላል። ከፍ አድርግ ከፍ እስማ ከፍ አድርግ ወሳኝ አሳያችሁ ዳዊት በቃ አሪፍ የሚገርም ይርፉዋል። አጀሞ ሰብሰብ ጉዜና ወደዚህ እዛ ጋር ጥሯቸው። እህል የሚባለው ሼፉን ጥሩ ማታውቁት የሰው ልጅ ቢያንስ ይሄን በሳምንት 3 መብላት አለበት። በፋርማሲ መታዘዝ አለበት። እንደዚህ አይነት እቺ ነገር ተባለ ማምፔል አቁቴል በሉና ሰብሰብ ቴዲ ና እያደረግ ያው አስጀመር። ኧረ በላ እናታችሁ ለምን አደረጋችሁ? ማይክ